حبايبي السلام عليكم ورحمة الله وبركاته የዩቲዩብ ቤተሰቦች አቃለው ጠፍቻለሁ ዛሬ ግን ደስ የሚል ዜና ይዤላችሁ ነው የመጣሁት ለአመታት ስጠብቁት የነበረ ዛሬ ያመጡ ምርጥ ቮይስ ነው የሰማሁት እውነት በጉጉት ስጠብቀው የነበረ ሜሴጅ ነው እንስማው እናንተም በጉጉት የጠበቃችሁት ስለሆነ السلام عليكم ورحمة الله وبركاته سلام بيالله موبي انديتنا عمان نوي بيتسب سلام نو الله سلامن خيرون يابزاو حقيقة اهت ليلان بمي ملكت بزو بزينو بريكارد بمدول بصوف يتيكن يالله تعالى وندماتنا ከጀርባህ ብዙ ሰዎች እንደሚጠይቁ ያው የታወቀ ነገር ነው ሚዲያ ላይ እንደመስራት መተን ማለት ነው አልহামዱሊላህ አሁን ደግሞ ያው ጊዜው ደርሶ አላህ ያለው ጊዜ የፈቀደው ቀኑ ሰዓቱ ደርሶ የሚመጣው እሁድ ወደ አዲስ አበባ እንደምትሳፈር ተረጋግጧል ማለት ነው አልহামዱሊላህ ለሷ ጉዳይ የተጨነቁ ገንዘባቸውን ያወጡ ዱዓ ያደረጉ በጉልበታቸው የለፉ ቤተሰቦቿ ዘመድ አዝማድ ኢትዮጵያዊ በሙሉ ሙስሊም ክርስቲያን ሳይል ህገተን ዋጋ የከፈለ ማህበረሰብ ነው አልহামዱሊላህ እንኳን ደስ አላችሁ ማለት እንፈልጋለሁ ጀዛከላሁ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሐባይቢ እንደሰማችሁት ነው ሌይላ ኑርሰቦ ኢንሻአላህ እሁድ ማታ ከሳውዲ ወደ ኢትዮጵያ ማታ ትበራለች ሰኞ ጠዋት ሀገሯ ኢትዮጵያ ትገባለች እንኳን ደስ አላችሁ አም ሶ ሃፒ ይሄን ሜሴጅ ነበር እኔ በእውነት ለመናገር ኮሚኒቲዎቹን በየጊዜው እየደወልኩ ልጅቷም ላይ ምን ደረሰች የታለች እያልኩ የጨቀጨኳችሁ ነው አፉቱልኛላችሁ በጣም ብዙ ጊዜ በተደጋጋሚ ስጠይቃችሁ ነበር ቀንም ማታም እንግዲህ እየደወልኩም እየጠየኩ ነበር ዛሬ ላይ ግን በጉጉት ሰብር ትፈታለች ሲሉኝ ነበር ዛሬ እንግዲህ እሁድ ማታ ወደ ሀገሯ እንደምትበር ነው የነገሩኝ እንኳን ደስ አላችሁ እዚህ እንኳን ደስ አላችሁ I'm so happy alhamdulillah wallahi alhamdulillah ቃላት የለኝም እናንተስ ምን ትላላችሁ ሐሳባችሁን በኮሜንት አስቀምጡልኝ ቪዲዮን ሪፖስት ላይክ ሼር ማድረግ አትርሱት በደንብ ሼር አድርጉት ዓለም ይስማ ሌይላ ኑርሰቦ ልትፈታ ነው አልহামዱሊላህ እሁድ ማታ ደግሞ ኢንሻአላህ ሀገሯ ስትገባ በሌላ በራሷ ቪዲዮ ኢንሻአላህ እንመጣለን ቪዲዮን ሼር አድርጉት ሌይላን ኢንሻአላህ በቅርብ ቀን እናገኛታለን ሰላም አለይኩም